ፈጣሪው ምስጋናውን ያቀርባል። ይህ ለሰው ለተፈጥሮና ፈጣሪ ያለውን አክብሮት የሚያሳይ ስርዓት ነው። በሌላ በኩል የይቅርታና የአብሮነት በዓል ነው። የተራራቀ ቤተሰቦችና ጎረቤቶች ይቅርታ ተባብሎ በአንድነት በፍቅር የሚቀመጡበት ነው። በሌላም በኩል ታላቅና ባላባቶች የአገር ሽማግሌዎች የሚመርቁበት አዲሱን ትውልድ በስነ ምግባር የሚያንጹበትና በዓል መሆኑን የተከበሩ እጅግ የምንወደው የክልላችን ዋና አፈ ጉባኤ ክቡር አቶ ወንድሙ ኩርታ፣ የክልላችን ምክር ቤት ዋና አፈ ጉባኤ ክቡር አቶ መሰለ ከበደ፣ የክልላችን ብሔረሰብ ምክር ቤት ምክትል አፈ ጉባኤ፣ የተከበሩ አቶ ዮሐንስ ካሳሁን የሸካ ዞን ዋና አፈ ጉባኤ፣ የተከበሩ አቶ ቶማስ ይማሎ የመጀንግ ብሔረሰብ ዞን ምክትል አስተዳደርና የትምህርት መምሪያ ኃላፊ፣ የተከበሩ አቶ አለማየሁ አለሙ የሸካ ዞን መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ የተከበሩ አቶ ዳዊት ተሰማ የኪ ወረዳ ዋና አስተዳደር፣ የተከበሩ አቶ ኢልፊዮስ ክንደ የጎደሬ ወረዳ ዋና አስተዳደር፣ የተከበሩ አቶ ሸሎ አዴሎ የቴፒ ከተማ መንግስት ዋና ተጠሪና የቴፒ ከተማ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ፣ የተከበራችሁ የክልል የዞን የወረዳ የከተማ አስተዳደር የአመራር አካላት፣ የተከበራችሁ የሚዲያ ባለቤቶች፣ የተከበራችሁ የባሉ ታዳሚ አካላት፣ የመንግስት አካላት፣ የጸጥታ አካላት፣ በዛሬ ዕለት በከተማችን ለሶስተኛ ጊዜ ለሚደረገው የሸኮ ብሔረሰብ የትከሻ ቤንጊ በዓል ሶስተኛ ክብረ በዓል በቴፒ ከተማ ስናከብር እጅግ ያማረና በደመቀ ሁኔታ በዘንድሮ ዓመት በዚህ ልክ ስናከብር እጅግ የሚገርመውና የሚደንቀው በአምና በሚደረገው በዓል በልዩ ሁኔታ ዘንድሮ ለዚህ በዓል ከዚህ በኋላ እየተከበረ የሚሄድበት በዘላቂነት ይሄን ቦታ ከተማ አስተዳደሩና የዞኑ መንግስት በጋራ በትብብር በመነጋገር ይሄን የምታዩት ቦታ በአጭር ጊዜ በመስጠት እንዲሁም ደግሞ የሸኮ ምሁራን፣ የሸኮ አባቶች፣ የሸኮ ወጣት፣ የሸኮ አጠቃላይ ማህበረሰብ ባጠረ ጊዜና በአጭር ጊዜ ይህን የሚመስል ቦታ በአጭር ጊዜ ውስጥ በአማረና ፕሮግራሙ በደመቀ ሁኔታ እንድናከብር ላደረጉት አካላት ባለአባቶች፣ የምሁሩ ተወላጆች፣ የአካባቢ ተወላጅ የመንግስት አካላት በዚህ አጋጣሚ እንደ ቴፒ ከተማ አስተዳደር ይህን በዓል በዚህ በደመቀ ሁኔታ ያከበራችሁ አካላት በጉልበትም በገንዘብም በእውቀት አስተዋጽኦ ላበረከታችሁ አካላት አንድ ጊዜ ሞራል እንዳቀርብላቸው ሊፈቀድልኝ እጅግ አድርገን እናመሰግናለን። እንደሚታወቀው እንኳን ለ2018 ለሶስተኛ ጊዜ የሚከበረው የሸኮ ብሔረሰብ የዘመን መለወጫ በዓል የምስጋና በዓል በሰላም አደረሳችሁ እያልኩኝ ከዚህ በመቀጠል የዛሬ በሚመስል መልኩ ስፍራ እንድናሰባስብ በዚህ መንገድ በሸኮ ብሔረሰብ ዘመን መለወጫ ትከሻ ቤንጊ አዘጋጅ ኮሚቴ ቀድ ከሌሊት በመስራት በዓሉ በዚህ ልክ እንድናከብር አስተዋጽኦ ላበረከቱ አካላት በድጋሜ እንኳን ደስ አላችሁ እንኳን ደስ አለኝ ለማለት ፈልጋለሁ። ትከሻ ቤንጊ ማክበር ያስፈለገበት ዋና ምክንያት ዓላማው የተጣሉትን ለማስታረቅ የህዝብ አንድነት፣ አብሮነት፣ መቻቻልን፣ መደጋገፍን በማጠናከር የተጀመሩትን የልማት ጎዳና ወደ ብልጽግና ጉዞ ለማስቀጠል ሲሆን ትከሻ ቤንጊ በራሱ ስናከብር የሸኮ ብሔረሰብ የዘመን መለወጫ የምስጋና በዓል ሲሆን ከትውልድ ወደ ትውልድ የተላለፈ የአብሮነት፣ የሰላም፣ የማህበራዊ መስተጋብር እሴቶችን የምናጸባርቅበት ታላቅ ባህላዊ ቅርስ ነው። ትከሻ ቤንጊ የምስጋና በዓል የሆነበት በጥንት የአይሁድ ዘመን በአይሁድ ትእዛዝ እንዲታወጅ በዓላትን በ1945 በፊት በጥንት የሸኮ ብሔረሰብ ንጉሥ
ከኮይናብ ዘመን መንግስት በንግስና በጎሳ መሪዎች ምሪት እንዲሁም የእህል ሰብል ምርት በኩር እህል በሚሰበሰብበት ባህላዊ ምግቦችና መጠጦችን በማዘጋጀት በዳንስ ውስጥ ከንግስና ጎሳ መሪዎች ጋር የተቀመጡ እህል ቀርቦ እየበሉ አምላካቸውን እግዚአብሔርን ያመሰግኑ የነበረ አሁንም እየተከበረ ያለው አዲሱ ዘመን መለወጫ በዓል ለፈጣሪ ለተፈጥሮ ለሰላም ለአብሮነት የሚቀርብ ክብር የምስጋና በዓል ነው። የትከሻ በንጊ የሚለው ቃል የሚገለጸው የሰኮ ብሔረሰብ መለወጫ ጊዜ የሰኮ ብሔረሰብ አመጋገብ፣ አለባበስ፣ አኗኗር፣ ባህል፣ ወግና የሚገለጽበት በመሆኑ ቲቲካሽ በሚል ቃል የመጣ ሲሆን ትርጓሜው የሰኮ ሕዝብ ማንነት በመግለጽ የዘር አጥንት የሚለው ትርጓሜ የያዘ የዘመን መለወጫ ትከሻ በንጊ በዓል እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። ትከሻ በንጊ ታሪክ እንደሚያስረዳው በጥንት አይሁድ ዘመን በአይሁድ ትእዛዝ ከታወጁበት በዓላት የሚከበር በዓል በዓለ ሰዊት፣ የዳስ በዓል፣ በዓለት መጸለት ወይም ደግሞ የአዝመራ ማከማቻ በዓል ጋር ተመሳሳይ ሲሆን የስንዴ እህል በረከት አጨዳ መታሰቢያ እንደሆነ ሁሉም በትከሻ በንጊ ጊዜ አዲስ እህል ሲደርስ ማለትም የማር ምርት፣ የማሽላ፣ የበቆሎ እንዲሁም ቡና ምርትና የተለያዩ የስራ ስር ምርቶችን ባካ፣ ከቺ እንዲሁም ሌሎች ምርቶችን ጨምሮ በመሰባሰብ ፈጣሪ የምናመሰግንበት በዓል ነው። በመሆኑም በዓሉ የአንድ ብሔረሰብ ሳይሆን የጋራ የሆኑ እሳቤዎችን በሆነ አብሮነትን የሚገለጽበት መቻቻል መደጋገፍን የምናሳይበት ሁሉም ብሔር ብሔረሰቦች የሚገለጽ ባህላዊ ቅርስ በመሆኑ በቀጣይ በከተማ አስተዳደሩ በኩል ይሄ ፕሮግራም ይሄ በዓል በዩኔስኮ እንዲመዘገብ ከተማ አስተዳደሩ ከመላው ኢትዮጵያ አጠቃላይ ሕዝብ ጋር በጋራ ትብብር በማድረግ በዩኔስኮ እንዲመዘገብ የበኩላችን ሚና የምንወጣ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ከዚህም በመቀጠል የዞናችን የብልጽግና ፓርቲ ኃላፊ የሆኑት እጅግ የምንወደው ክቡር አቶ አለማየሁ አለሙ የዛሬውን ፕሮግራም አስመልክቶ ንግግር እንዲያደርግና የክቡር እንግዳን እንዲጋብዙልኝ ወደ መድረክ በክቡር ሸኙልኝ። Jaja itiki Dachiti tikesha bengi sauke እንኳን አደረሳችሁ እንኳን አደረሰን። በወጣቱ ሉቃስ ክቡር አቶ ወንድሙ ኩርታ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ምክር ቤት ዋና አፈ ጉባኤና የዕለቱ የክብር እንግዳ ክቡር አቶ መሰለ ከበደ የደቡብ ምዕራብ ኢትዮጵያ ክቡር አቶ መሰለ ከበደ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብሔረሰቦች ምክር ቤት ምክትል አፈ ጉባኤ፣ የተከበራችሁ የክልሉ መንግስት የሥራ ኃላፊዎች እንደየማዕረጋችሁ፣ ክቡር አቶ ዮሐንስ ካሳሁን የሸካ ዞን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ ቶማስ የማሎ የመጃንግ ብሔረሰብ ዞን ምክትል አስተዳዳሪ እና የትምህርት መምሪያ ኃላፊ ከነ ልኡካን ቡድናቸው፣ ክቡር አቶ በላቸው ጋራ የሸካ ዞን ምክትል አስተዳዳሪና የውሃ ማዕድን ኤነርጂ መምሪያ ኃላፊ፣ የተከበራችሁ የዞኑ አስተባባሪ ኮሚቴ አባላት፣ ክቡር አቶ ገላትያስ ሻሜ የቴፒ ከተማ አስተዳደር ከንቲባ፣ ክቡር
አቶ ዳዊት ተሰማ የየኪ ወረዳ ዋና አስተዳዳሪ፣ የተከበራችሁ ከአጎራባች ዞኖችና ወረዳዎች በዛሬው በዓል የተገኛችሁ እጅግ የምናከብራችሁ ልኡካን ቡድኖች፣ የተከበራችሁ የዞን የቴፒ ከተማ አስተዳደር እና የየኪ ወረዳ የመንግስት ስራ ኃላፊዎች፣ የተከበሩ የሸኮ ባላባት ቱርባ ኮንቱ ተሰማ ዱሻ ከነ ባህል መሪዎቻቸው፣ የተከበሩ የመዠንግ ባላባት፣ የተከበራችሁ ከተለያዩ አካባቢዎች በዛሬው ታሪካዊ በዓል የታደማችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የጸጥታ አካላት፣ ወጣቶች፣ የሚዲያ አባላት፣ አርቲስቶች እንዲሁም የንግዱ ማህበረሰብ ተወካዮችና የበዓሉ ታዳሚዎች በሙሉ የተከበራችሁ የከተማችን ነዋሪዎችና የዛሬው በዓል ባለቤት የሆናችሁ በሙሉ ክቡራትና ክቡራን፣ ከሁሉ አስቀድሜ በዘመናት መፈራረቅ ውስጥ ባህላዊና ማህበራዊ ይዘቱን ጠብቆ የአብሮነትና የወንድማማችነት እሴት ዳግም አጉልቶ እንዲሁ እንዳማረብን ዛሬ ላገናኘን የሸኮ ብሔር ዘመነ መለወጫና የምስጋና በዓል ትኬሻ ቤንጊ እንኳን አደረሳችሁ፣ እንኳን አደረሰን ለማለት እወዳለሁ። ታሪክ፣ እሴት፣ ማንነት እንዲሁም መልካም መስተጋብር ሳይበረዝና ሳይዋጥ ይዘቱን ጠብቆ ለቀጣዩ ትውልድ እንዲተላለፍ ለማድረግ ትልቅ አቅም እንዳለው ብዙዎች ይስማማሉ። በሀገረ መንግስት ግንባታ ሂደትም የጎላ አስተዋጽኦ እንዳለው ይነገራል። ባህላዊ ኩነቶች ዝግጅት ደግሞ ይህን ሂሳብ ጠቅለል አድርጎ በአጭር ሰዓት ለብዙዎች ለማስተላለፍ ተመራጭ መንገድ እንደሆነ ይነገራል። ትኬሻ ቤንጊ ደግሞ ለዚህ ተጨባጭ ምሳሌ ሊሆን ይችላል። ይሁን እንጂ ባለፉት ስርዓቶች የኢትዮጵያ ብሔረሰቦችና ህዝቦች በባህላቸው እንዳይኮሩ፣ በቋንቋቸው እንዳይናገሩ